ሁሉ ነው ዘንድሮ የምንሰማውና አብርሽ እንግዲህ እስከዛሬ ድረስ ስንት አንድ አመት ከምናምን ማክሲመም ከሄርሜላ ጋር ከሆነ ማለት ነው። ታዲያ ዛሬ ላይ ምን ተገኝቶ ነው ይሄ ሀብል ምክንያት አድርጎ ሄርሜላን አልፈልግሽም ተብሎ ወደ ሩታ የተዘዋወረበት መንገድ ማለት ነው? በፊት ዳኒ ከሩታ ጋር ነበረ፣ አሁን ደግሞ ተገላቢጦሽ ሆኖ ሄርሜላን ለማገዝ ያደረገ ያለው ነገር ነው። ሲቀጥል እዚህ ጋር እንግዲህ ሀብሉ ተበጠሰ። አንዳንዶቻችሁ ደግሞ አላችሁ አብርሽ ትክክለኛ ውሳኔ ወሰነው የምትሉ ሰዎች አላችሁና ሚስትና ልጅህ ነው። በፊት ለምን አላሰበም ታዲያ ይሄ ነገር? ዛሬ ላይ ለምን ይሄ ነገር ሊያደርግ ፈለገ? በፊትስ ሚስትና ልጅ አልነበረውም? የሰው ህይወት እኮ ነው። እናንተ ራሳችሁ ላይ ስታስቡት እኮ እቺ ሴት ልጅ እኮ እሷ እኮ አይደለችም ናልኝ ብለው የመጣችሁ አይደለ? ተገናኙ፣ ሆነ ነገሮች ተፈጸሙ፣ እዚህ ድረስ ደረሰ። ፍቅር በፍቅር አበዱ፣ ከነፉ፣ ስንት ነገር አደረገ። ዛን ስትጋብዙት አብራችሁት ነበራችሁ እኮ ሆይ 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 ስትሉ ነበር ባለ ኮሜንታተሮች ማለት ነው። ዛሬ ላይ ደግሞ ተገልብጣችሁ ደግሞ ምንድነው ለሚስት ከሚስትህ ጋር ነው መኖር ያለብህ፣ ልጅህና ሚስት መምረጥ ትክክል ነው። ስለዚህ ምንድነው በጣም አስመሳይ ነክ አብርሽ፣ በጣም አስመሳይ ነክ። እቺስ ሄርሜላስ አታሳዝንም? ሄርሜላስ አታሳዝንም ወይ? በሄርሜላ ልብ ላይ የምትጫወቱ ውስጥ እንዴ? ሄርሜላ ሰው አይደለች እንዴ? እንዴት አይነት ጉድ ነው? እና ሄርሜላ በዘራሹ ልክ ነው የምታጅው። ሄርሜላ ምን አደረገች? ሩታ እኮ ናት እኮ አልፈልግም ብላ ስትከሰው ነበረ። አንዴ ቤቱን ስትካፈል ነበር፣ አንዴ መኪናውን ስትካፈል ነበር። ሄርሜላ ነች እንዴ ስትካፈል የነበረው ንብረቱን? ንብረት ብላ ነው እንዴ ገባችሁ ሄርሜላ? እናንተ ትንሽ አታስቡም እንዴ? እዚህ ምንዛም ትክክል ማለት ነው። በጣም ታሳዝኑት፣ በጣም ታናድዱት ነገር ቢኖር ይሄ ነው። እውነት ቆማችሁ አስቡ። በራሳችሁ ላይ ይሄ ነገር ቢሆን ቆማችሁ ማሰብ ነው ያለባችሁና አብርሽና ሩታ አንድ ላይ ስለሆኑ ማንም ሰው ልጁ አባት ከልጁ ጋር ሲለይ ደስ አይልም። ግን ሄዷል እኮ የሄደ ልብ ነበረው፣ የሄደ ልብ ነበረው። አሁን እሷ ሩታ በጣም ጀግና ሆና መለሰችው። የሆነ ነገር ያደረገችው ነገር ሲለቀው እኮ ትልቅ ብጥብጥ ነው የሚገባው። እንደዚሁ የሚቀር መስላችኋል? በጣም የሚያሳዝነውና ዳኒ እኔ ትንሽ እንትን ነው። ምክንያቱም እሱ አወላዋይ ነገር ስለሆነ እዚህም እዛም ቤት ስለሆነ እኔ ብዙም አይመቸኝ። ግን እዚህ ጋር ብዙዬ ቴንክ ዩ እኮ ወንድማችሁን ለማዳን ከሆነ ደግሞ ጸበሉ ሰዱት፣ ጸበሉ ሰዱት፣ ይታይ፣ ጤንነቱ ይታይ። ጤነኛ አይመስለኝም አብርሽ። አሁን ያለበት ነገር ይሄ ያየር እንዳየሩ ዛቢያ የሚኖር ሰው ነው ይመስለኝ። ሩታን አስተሎ ይሄዳል፣ እንትናን አስተሎ ይሄዳል። እኔ ሩታ ትሻለኛለች ቤቢ ዋት ያቺ ትሻለኛለች፣ እንትና ትሻለኛለች የሰው ህይወት ላይ በጣም ቀለዳችሁብን። ሳውንስ ማርም ሲበዛ ይመራላል ያገሬ ሰው። እና ሄርሜላ አርፈሽ ተቀመጭ ምናምን ትሉት ነገር የዘራሽን አጭርሽ የምትሉት ነገር እስቲ በራሳችሁ ላይ ደርሶ ይውት። ወረኞች ናችሁ ግን በጣም ወረኞች ናችሁ። ወንድ ትወዳላችሁ፣ በጣም ወንድ ትወዳላችሁ። እንደዚህ አይነት ኮሜንት የሚሰጥ ሄርሜላ በሴትነቷ የምታጠቁ አታክት የምታደርጓት ሴቶች እናንተ የወንድ ቅምጦች ናችሁ። በቃ ወንድ ትወዳላችሁ፣ የሆነ አቋም የላችሁም። እንደዛ ብዬ ነው ማስበው። በጣም በቃ ወንድ ማየት ደስ የሚላችሁ ሰዎች ናችሁ እንጂ ይሄ እንትን የላችሁም፣ አቋም የላችሁም። በነዷችሁ የምትነዱ በጣም ታናድዱት። ከምር እንደዚህ አይነት ሴቶች አስጠቂ ናቸው ለህይወትም